بسم الله الرحمن الرحيم الحمد لله رب العالمين حمدا يليق بجلاله وعظيم سلطانه حمدا كثيرا طيبا مباركا فيه مباركا عليه كما يحب ربنا وارضاه والصلاة والسلام الأتمان الأكملان على أشرف خلق الله محمد بن عبد الله وعلى آله وصحبه ومن اهتدى بهداه أما بعد السلام عليكم ورحمة الله وبركاته ود يتكبراتشو يزيه بروغرام تاداميان እንደምን ከርማችኋል እንደምን ሰንብታችኋል አላህ ሁላችሁንም ባያላችሁበት በኸይር ነገር ላይ ኸይር የሚገጥመውና ኸይር የሚሰራ ሰው አላህ Subhanahu Wa Ta'ala ያድርገን በአላህ Subhanahu Wa Ta'ala ፍቃድ የሱ መገጠም ከሆነ ኢንሻአላህ ከዚህ ፕሮግራም ጀምሮ ቁርአንን በተጅዊድ እንቅራ በሚል ርዕስ ቁርአን በተጅዊድ መቀራት እንዳለበት ተጅዊድ ምንድነው ተጅዊድ ለምን አስፈለገ ቁርአንን በተጅዊድ መቅራትስ ፋይዳው ጥቅሙ ምንድነው የሚለው ነገር እያነሳንና የተጅዊድ አህካሞችንም እያነሳን እየተማማርን የምንቆይ ይሆናል ማለት ነው ኢንሻአላህ ዛሬ ቀጥታ ወደ ተጅዊድ ከመግባታችን በፊት ቁርአን መቅራት ያለው ፈድል ምንድነው ቁርአን መማር ያለው አጅር ምንድነው እንዲሁም ደግሞ ቁርአንን በተጅዊድ መማር ነብዩ አለይሂ ሰላቱ ወሰለም ምን ብለውታል አንድ ሰው ቁርአን ሲቀራ ተጅዊድን ጠብቆ የሚቀራ ሰውና ተጅዊድ ሳይጠብቅ የሚቀራ ሰው አንድ ነው ወይስ የተለያዩ ናቸው የሚለው ነገር ባጭሩ ለማየት እንሞክራለን ኢንሻአላህ ተዓላ በመጀመሪያ ደረጃ ማወቅ የሚገባን ነገር ቁርአን ብሎ ማለት የአላህ Subhanahu Wa Ta'ala ንግግር ነው ከቁርአን የበለጠም ኪታብ የለም ከቁርአን የበለጠም ትምህርት የለም ማለት ነው ስለዚህ ለዚህ ነብዩ አለይሂ ሰላቱ ወሰለም ይላሉ ኸይሩኩም መን ተዓለመ القرآن وعلمه ከናንተ ውስጥ በላይ ሰው ብሎ ማለት ትልቅ ሰው ብሎ ማለት የተከበረ ሰው ብሎ ማለት ቁርአንን ተምሮ ቁርአንን ቀርቶ ያስቀራ ሰው ነው ያስተማረ ሰው ነብዩ አለይሂ ሰላቱ ወሰለም ስለዚህ አሽረፉል ዑሉም ነው ቁርአንን መማር ትልቅ ዒልም ነው ትልቅ ቦታ ሊሰጠው የሚገባ ነው ነገር ግን ከአንዳንድ ሰው የምንሰማው ነገር አለ ቁርአንን አስቀራ ቁርአንን አስተማር ሲባል ሌላ ነገር ማስተማርን የሚያስቀድም ወይ ደግሞ የሚፈልግ ሰው አለ ላ ይህ ስህተት ነው ማለት ነው አንድ ሰው የቁርአን አስተማሪ ማለት መባሉ ራሱ ትልቅ ሸረፍ ነው ትልቅ ደረጃ ነው ማለት ነው ስለዚህ በላጭ ነው ነብዩ አለይሂ ሰላቱ ወሰለም እንዳሉት ቁርአንን ቀርቶ ያስቀራ ሰው ከሱ የበለጠ ሰው የለም ከሱ የሚበልጥ ሰው የለም ማለት ነው ስለዚህ የቁርአን ጓደኛ የቁርአን ሳሂብ ከቁርአን ጋር ሁሌም ግንኙነት የሚያደርግ ሰው ደግሞ የተከበረ ሰው ነው ትልቅ ቦታ የተሰጠው ሰው ነው ማለት ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ምን አሉ اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه ቁርአንን ቅሩ ሁሌም ከቁርአን ጋር ጓደኛ ሁኑ ሁሌም ቁርአንን አንብቡት እሱ ለባልተቤቱ ጓደኛ አድርጎ ለያዘው ሰው يوم القيامة እለት ሸፊዕ ሆኖ ይመጣል አስተራቂ ሽማግሌ ሆኖ ይመጣል አላህ ፊት ቆሞ ይመሰክርለታል ማለት ነው አላህ ፊት ቆሞ ጌታዬ ሆይ ይህ ሰው ሲቀራይ ነበር ይህ ሰው ሲማረኝ ነበር ብሎ የቁርአን ራሱ አፍ አውጥቶ ይናገራል አላህ Subhanahu Wa Ta'ala ፊት ለፊት ማለት ነው ስለዚህ ቁርአንን መቅራት ቁርአንን መማር ይህ አጅር አለው ይህ ምንዳ አለው ማለት ነው እንዲሁም ደግሞ ነብዩ አለይሂ ሰላቱ ወሰለም ምን አሉ ቁርአንን ቀርቶ በባዶም ይመለስ የለም ቁርአንን አንብቦ በባዶም ይመለስ የለም ያ ሰው ቁርአንን ሲቀራ በመቅራቱ ጎበዝም ይሁን እየከበደውም ይቅራ ያ ሰው የቁርአንን ቀርቶ በባዶ አይመለስም ነገር ግን ክፍያቸው የተለያየ ይሆናል ማለት ነው ነብዩ አለይሂ ሰላቱ ወሰለም ያሉ አልማሂሩ بالقرآن በቁርአን ጎበዝ የሆነ ሰው በደንብ ቁርአንን የሚቀራ ሰው አህካሙን ጠብቆ ህግጋቱን ጠብቆ ስርዓቱን ጠብቆ እንደወረደው የሚቀራ ሰው አሉ ነብዩ አለይሂ ሰላቱ ወሰለም مع السفرة الكرام البررة የሱ ምድቡ ከመላእክቶች ጋር ነው ቁርአንን በደንብ መቅራት የሚችል ሰው ተጅዊዱን ጠብቆ ህግጋቱን ጠብቆ መቅራት የሚችል ሰው በቅራት ላይ ጎበዝ የሆነ ሰው የሱ ምድቡ ከመላእክቶች ጋር ነው ደረጃው ከመላእክቶች ጋር ነው ማለት ነው እንዲሁም ደግሞ ቁርአንን እየቀራ እየከበደው የሚቀራ ሰው አህካሙ እየከበደው ቅራት አቀራሩ እየከበደው የሚቀራ ሰው ደግሞ አሉ ለሱ ሁለት አጅር አለው ሁለት አጅር
ያገኛል እሱ ሰውዬ። አንደኛ የቀራበትን አጅር ያገኛል። አንድ ሰው ቁርአንን ሲቀራ የሚያገኘው አጅር ምንድነው የሚለውን ነገር እናያለን ኢንሻአላህ፣ እሱ እንደርስበታለን። የቀራበትን አጅር ያገኛል አንድ። በሁለተኛ ደረጃ ደግሞ አልተወውም ብሎ እየደከመው ማለት ነው። አልተወውም ብሎ መቅራቱ ራሱ ሌላ አጅር ያስገኝለታል ማለት ነው። ስለዚህ ሁለት አጅር ያገኛል። አላህ ሱብሓነሁ ወተዓላ ዘንድ ሁለት አጅር ይጻፍለታል። ማን? ቁርአን እየቀራ እየከበደው የሚቀራ ሰው ማለት ነው። ስለዚህ በቁርአን ጎበዝም ይሁን እየከበደውም የሚቀራ ሰውም ይሁን ያ ሰውዬ እነዚህ ሁለቱም ሰዎች ከአላህ ሱብሓነሁ ወተዓላ ዘንድ የሚከፈላቸው አጅር ቢኖር እንጂ የሚሰጣቸው ነገር ቢኖር እንጂ በባዶ አይመለሱም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ስለዚህም ቁርአን የመቅራት አጅሩ ነው፣ ምንዳው ነው፣ በዜሮ የሚመለስ ሰው የለም ማለት ነው። እንዲሁም ደግሞ ነቢዩ ዓለይሂ ሰላቱ ወሰላም ይላሉ መን ቀረአ ሐርፈን ሚን ኪታቢላሂ ፈለው ሐሰነ ወልሐሰነቱ ቢዐሽሪ አምሳሊሃ ላ አቁሉ አሊፍ ላም ሚም ሐርፉን ወላኪን አሊፉን ሐርፉን ወላሙን ሐርፉን ወሚሙን ሐርፍ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ቁርአንን ያነበበ ሰው ቁርአንን የቀራ ሰው አንዲትን ፊደል ማለት ነው፣ ቃል ሳይሆን አንዲትን ፊደል ያነበበ ሰው አሉ ለሱ ሐሰና አለው፣ ከአላህ ስብሓነሁ ወተዓላ ዘንድ የሚከፈለው ምንዳ አለው፣ አጅር አለው። ይህ አጅር ደግሞ ቢዐሽሪ አምሳሊሃ በ10 እጥፍ ነው የሚመለሰው። በአንድ ብቻ አንድ ፊደል አንብበሃል አንድ አጅር ይጻፍልሃል? ላ አይደለም። አንድ ፊደል ስታነብ 10 ሐሰና ይጻፍልሃል፣ 10 ምንዳ ማለት ነው። ቢዐሽሪ አምሳሊሃ አሊፍ ላም ሚም የሚለውን እኔ እንደ አንድ ሐርፍ እንደ አንድ ፊደል አልቆጥረም አሉ ነቢዩ ዓለይሂ ሰላቱ ወሰላም። ለምን? አሊፍ ራሱን የቻለ ፊደል ነው፣ ላም ራሱን የቻለ ፊደል ነው፣ ሚም ራሱን የቻለ ፊደል ነው። ስለዚህ አንድ ሰው አሊፍ ላም ሚም ብሎ ሲቀራ 10 ሐሰና ሳይሆን የሚያገኘው 30 ሐሰና አላህ ሱብሓነሁ ወተዓላ ዘንድ ይጻፍለታል ማለት ነው። 30 ምንዳ 30 አጅር አላህ ለፈለገው ደግሞ ይጨምርለታል። እስከ 700 ከዚያም በላይ አላህ ሱብሓነሁ ወተዓላ አጅር ይጽፍለታል ማለት ነው። ስለዚህ ይህንን ቁርአን ማንበብ ይህን ቁርአን መቅራት ትልቅ አጅር አለው፣ ትልቅ ምንዳ አለው። በተለይ ደግሞ መማማሩ ማለት ነው። በትክክል እንደተወረደው ለመቅራት ከፈለግን ማለት ነው አላህ ሱብሓነሁ ወተዓላ እንደሚፈልገው ነቢዩ ዓለይሂ ሰላቱ ወሰላም ሲቀሩት እንደነበሩት፣ ሰሓቦች ሲቀሩት እንደነበሩት፣ ትላልቅ ዑለሞች ሲቀሩት እንደነበሩት በትክክል ለመቅራት አሕካሙን መማር አለብን፣ አሕካሙን ማወቅ አለብን። አላህ ሱብሓነሁ ወተዓላ ቁርአን በመቅራት ላይ ሲያዘን ትክክለኛ አቀራርን መቅራት እንዳለብንም ያዘናል አላህ ሱብሓነሁ ወተዓላ። ወረቲሊል ቁርአነ ተርቲላ ይላል አላህ ሱብሓነሁ ወተዓላ። ቁርአንን መቅራትን ቅራው ይላል አላህ ሱብሓነሁ ወተዓላ። መቅራትን ቅራው ማለት ምንድን ነው? በትክክል እንደተወረደው ማለት ነው። በትክክል አላህ እንደተናገረው አላህ እንደሚፈልገው ትክክል የአላህን ንግግር ራሱን ቁጭ ለማድረግ አሕካሙን ህግጋቱን መማር ያስፈልገናል፣ ማወቅ አለብን ማለት ነው። ይህን ለመማር የሚተጋ ሰው ደግሞ ይህን ለመማር የሚጣጣርና የሚለፋ ሰው ደግሞ በዚያው ልክ አጅሩም እንደዚያው ነው ማለት ነው። አላህ ሱብሓነሁ ወተዓላ ዘንድ የሚከፈለው አጅር የሚሰጠው ነገር ትልቅ ነገር ነው ማለት ነው። በዚያው መንገድ ደግሞ የቁርአን ጓደኛ ሆነ ማለት ነው፣ የቁርአን ሳሂብ ሆነ ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ይህ ቁርአን ብሎ ማለት አሉ ይህ እናንተ የምታነቡት ይህ ቁርአን ብሎ ማለት ጠረፉሁ ፊ የዲላህ አንድ ጫፉ በአላህ እጅ ነው ያለው ነው ሰለም። አንድ ጫፉ የቁርአን አንድ ጫፉ በአላህ እጅ ነው ያለው፣ አንዱ ጫፉ ደግሞ በባሪያዎቹ እጅ ውስጥ ነው ያለው። አንድ ጫፉ በአላህ እጅ፣ አንድ ጫፉ ደግሞ በባሪያዎቹ እጅ ውስጥ ነው ያለው። ይህ ማለት ምንድን ነው? አንድ ሰው የቁርአን ጓደኛ የሆነ ሰው ከአላህ ጋር ያለው ግንኙነት ጠንካራ ነው ማለት ነው። ገመዱ ተያይዟል ማለት ነው። አንድ ጫፉ በአላህ እጅ፣ አንድ ጫፉ በእሱ እጅ ከሆነ ገመዱ በአላህ ስብሓነሁ ወተዓላ ጋር ከአላህ ጋር ያለው ግንኙነት በጣም ጠንክሯል ማለት ነው። ስለዚህ ይህም ሌላ ፈድል ነው፣ ሌላ ደረጃ ነው። ስለዚህ ይህንን ቁርአን መቅራቱ መማማሩ ትልቅ ፈድል ትልቅ ምንዳ ያለው ነገር ስለሆነ እያንዳንዳችን ማለት ነው በየቤታችንም ይሁን በየመሳጅዱም ይሁን በተለያዩ ቦታዎች ላይ ይህን ቁርአን ለመማማር መጣጣር ይኖርብን ማለት ነው። መጀመሪያ ቁርአን እንማረው፣ ቁርአን እንወቀው። ከዚያ በኋላ ሌላ ኪታብ ማስከተል ይቻላል። ሌላ ኪታብ ይደረስበታል። ሌላ ኪታቦችን ብናያቸውም ከቁርአን የተወሰዱ ናቸው። ስለ ቁርአን ነው የሚያስተምረው፣ ስለ ሐዲስ ነው የሚያስተምረው። ስለዚህ በመጀመሪያ ደረጃ ማወቅ ያለብን መማር ያለብን ይህ አላህ ስብሓነሁ ወተዓላ ንግግር የሆነውን ትልቁን ቁርአን ነው። ኢነ ሃዘል ቁርአነ
يهدي للتي هي أقوم الله سبحانه وتعالى بنقروا يه قرآن بلو مالت قطتኛ መንገድን ይመራ ቀጥተኛ መንገድ ለመመራት ይህን ቁርአን ሳሂህ ማድረግ አለብን ይህን ቁርአን ጓደኛ ማድረግ አለብን እንጂ ቁርአንን ሳንማር ቁርአንን ሳናውቀው ሌላ ቦታ መግባት አይኖርብንም ኢንሻአላህ የአላህ ፍቃድ ከሆነ በሐቂቃው በእውነታው ይህ ቁርአን ምን ይመስላል እንዲሁም ደግሞ እንዴት ነው መቀራት ያለበት አህካሙ ህግጋቱስ ምንድነው የሚለው ነገር ተራ በተራ የምንመለከት ይሆናል ለዛሬው ኢንሻአላህ ተዓላ እዚህ ላይ ለመቋጨት እሞክራለሁ አላህ Subhanahu Wa Ta'ala በሚቀጥለው ፕሮግራም ላይ በሰላም ያገናኘን እያልኩኝ እዚህ ጋር እሰናበታችኋለሁ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ